ዛሬ ችግር ላይ ከመውለድ አረበኛ ከቤት አልወጣም። ወረቀት አልነበረኝም። 6 ዓመት ስኖር መንቀሳቀሻ ወረቀት የለኝ። ሱዳን አላውቃት 6 ዓመት ነበር። አንቺ ካልፈለግሽ መከላከያ እሱ ፋርማሲ ሄዶ መግዛት አይችልም ነበር ለአንቺ እርግዝና እንዳይፈጠር ችግራችሁ እስኪፈታ አላደረገልኝም በዛን ሰዓት። በቃ እምልሽ የሚረዳኝ ሰው አይደለም ማለት የመረዳት ችግር አለበት። እኔ የራሴን ሀሳብ ራሴ ነኝ ማድረግ። አንድ ችግር የለውም ይፈጠራል፣ ስህተት ነው። በሁለተኛ ውስጥ ለምን ጥንቃቄ አልወሰድሽም? አልኩሽ እኮ 3 ጊዜ በቃ እንደዚሁ ተሸወድኩኝ። ምንም ወጥቼ የማውቀው ነገር የለኝም። 6 ዓመት ስኖር አልኩሽ አረበኛ ምንም አልችልም፣ መንቀሳቀስ አልችልም። ህጉ ደግሞ ህጋዊ ወረቀት ገለች በጣም መንቀሳቀስ ወረቀት ያስፈልጋል። ሱዳን ላይ ለመንቀሳቀስ ወረቀት ያስፈልጋል። ወረቀት ያስፈልጋል። እንደገና የጋብቻ ወረቀት ያስፈልጋል። የጋብቻ ወረቀት አልነበረንም። ያስፈራል። የሆነ ቦታ ለምሳሌ መርፌት እዚህ ጋር የሚያዳምጥ 2300 ሰው የ17 ዓመት የ16 ዓመት ልጆች ይኖራሉ። የ18 ዓመት ያልበሰሉ ልጆች ይኖራሉ። ችግር በትዳር አይፈታም። ኦኬ። አንድ ሁለተኛ ነገር ችግር ላይ እያለን እኛ ምን በላው ሳይኖረን እኛ ጥሩ ሁኔታ ላይ ሳንሆን ላይ በላይ ልጅ መውለድ ትክክል ስላልሆነ ይህንን ሚዲያ እኔ የትክክል ያልሆነ ነገር ማስተላለፍ ስለማልፈልግ ግዴታ እያንዳንዱ ነገር ይሄ ነገር እንዲሆን ነበረበት ብዬ የመጠየቅ ግዴታ አለብኝ። ለምን? ኃላፊነት ስላለብኝ። ሁሉን ነገር እንደ ከብት ዝም ብዬ ትክክል እያልኩ የምሰማ ከሆነ እኔ ሴቶችን ምን እያስተማርኩ ነው ማለት ነው? ሲቸግራችሁ ወንድ ላይ ሄዳችሁ ተለጠፉ፣ ቁጭ አርጋችሁ ወንድ ቀልቡ እየሰራችሁ ላይ በላይ ውለዱ የሚለው መልዕክት እያስተላለፍኩ ነው ማለት ነው በሚዲያዬ። ስለዚህ የማረም ግዴታ አለብኝ። ኦኬ ቴንኪዩ። እሺ አሁን ምን ላድርግ? በቃ አሁን ምን ላድርግ? ስህተት ተሳስቻለሁ። ምን ላድርግ? አሁን ለቤተሰብ አልሆን ለልጆች አልሆን ራሴን ለማሸነፍ በጣም እየጣርኩ ነው። እሺ 3 ልጆች በተከታታይ የወለድሽው እዛው ሱዳን ነው? እዛው ሱዳን ውስጥ እያለሽ አንቺ እየሰራሽ? አዎ አንዳንዴ ይሰራል፣ ስራ ያጣል። በቃ ማለት ሌላ አማራጮች የለውም። የጉልበት ስራ ይሰራል። አዎ ግን ያለሽ አንቺ ተሸወች ሙና ሁሉም ሰው እያለ ያለው ሱዳን ለመኖር ወረቀት አያስፈልግም። ለአንቺ ማን ነው ጭንቅላትሽ ውስጥ ይሄንን የከተተው? ወረቀት ከሌለሽ ከቤት መውጣት አትችይም ብሎ ያሳመነሽ ማን ነው? ሱዳን ሀገር ወረቀት ያለውም የሌለውም እኩል ነው። አረከሻ ሲያሮጠን ነው የሚውል የነበረ። አንዴ እንዲያውም ተይዣለሁ ወረቀት ባለመኖሬ። አንዴ ነው በቃ አዲስ እያለሁኝ ተያዝኩኝ። 2 ቀን ነው 3 ቀን ቆይቼ አስወጣችኝ። የምሰራባት የነበረች ሴትዮ ይያዛል። እና እሱ በምን ቋንቋ ነበር የምትግባቡት? በትግረኛ። በትግረኛ። አንቺ ትግረኛ ትችያለሽ? እችላለሁ። እንዴት ለመድሽ? እኔ በእናቴ ትግሬ ነኝ፣ በአባቴ አማራ ነኝ። ኢትዮጵያም እያለሽ ትችይ ነበር ትግርኛ ማለት ነው? አዎ። ኦኬ እሺ። አሁን ወደ ግብጽ ከሄዳችሁ ስንት ዓመት ሆናችሁ? 6 ዓመት። እንዴት ሄዳችሁ ወደ ግብጽ? ልጄ ታሞብኝ በእርዳታ ነው፣ የሰዎች እርዳታ ረድተውኝ። ኤርትራዊ ነው ባሌ እንዳልኩሽ። እነሱ ተባብረውን ባያጋጠመው የድንገት በሽታ ወደዚህ ሀገር መጣን። እዚህ ሀገር ላይም እንግዲህ በየሕክምናው ነው የምዞረው። ልጄ ኤፒሊፕሲ የሚጥል በሽታ ነው ያለበት። እሱን ጥሎ መስራት አልቻልኩም። ቤተሰብ አለ እዛ ላይ። እህቴ ራሱ በሽተኛ እህት አለች። ለእሷ ብዬ ነው ራሱ ስደት የወጣሁት። ለእሷ መሆንም አልቻልኩም፣ ለራሴ መሆንም አልቻልኩም። ለልጆች ቤተሰብ እንኳን ታያቸው። አሁን ኦልሬዲ ልጆች ስለወለድሽ ስለ ቤተሰብ አይመለከትሽም፣ ስለ ልጆችሽ እንጂ። እሺ ባለቤትሽ አይሰራም? አሁን አለች ያዘች እናታለች። አይሰራም፣ ወረቀት የለውም እዚህ ጋር። እንዴት ነው ታዲያ የምትኖሩት? ካልሰራ 3 ልጆች ወልዳችሁ እንዴት ነው የቤት ኪራይ የምትከፍሉት? ምግብ የምትበሉት? እሱም አንቺም ካልሰራችሁ በቃ እኔ ነኝ ጭንቀቱ። እኔ ቤቱ ኃላፊነት ይዤ ያለ ሳጣም ለምኝ የሚሆን ዙር የሚሆን የማመጣው እኔ ነኝ። ከበደኝ። የራሴን ስራ ለስራ ስል ደግሞ ይሄን ልጅ ማን ጋር ተዋዋለሁ? እሱ ራሱን መያዝ አይችልም። ልጅ ለም እዛ ግብፅ ሀገር ይሄ ምንድነው በሚባለው ድርጅት የሚረዳው የለም? ዩኤን ናቸው እነሱ ደግሞ የሚረዱት። ወይ መድኃኒት ርካሽ መድኃኒት ይሰጡኛል። አንዳንድ የተወሰነ 1000 ብር 500 ብር ነው የሚሰጡት። ያቺ ለምን ትሆናለች? ቤት ክራይ 4000 5000 እየተከፈለ
የቀለባለ በሽተኛ ልጅ ማለት ደግሞ ይሄ መድኃኒት በምግብ ነው የሚያዘው። መድኃኒት ማስታገሻ ነው እንጂ ማሻያ አይደለም። ኤፒሊፕሲ የምታውቁት ሰዎች ማለት ነው። እዚህ ጋር ያለችው ግብጽ ዩኒቸር አፕላይ ዳርጊ ዩኤን ማለች ነው አደለ? ዩኤን አፕላይ አድርጋ ገንዘብ የሚረዷት በቂ አይደለም ለመኖር እያለች ያለችው። ዩኤን የሚረዳኝ ገንዘብ ለመኖር በቂ አይደለም ከሶስት ልጅና ከባል ከማይሰራ ባል ጋር ባሏንም ቁጭ አርጋ ስለምትቀልብ ቤት ዩኤን የሚሰጣት ገንዘብ በቂ አይደለም ለሶስት ልጅ፣ ለባል፣ ለእሷ፣ ለቤት ክራይ፣ ለምግብ በቂ አይደለም። እና እዚህ ጋር እንፋታ ስለው መፋታት አይፈልግም። ስራ በቃ አስተዳድረን ስራ አጣሁኝ ነው የሚለው። ልጆች ጋር አይስማማም፣ ይደበድበዋል በሽተኛውን ልጄ። ለምን ፖሊስ አታመጭበትም? ልጅ ሲደበድብ ለምን ፖሊስ አጣሪበትም? ልጅ ሲደበድብ ለምን ፖሊስ አጣሪበትም? ባልሽ ልጅ ሲደበድብ እፈራለሁ። ብቸኛ ነኝ እዚህ ሀገር። እኔ እንደነገርኩሽ ማንም ሰው ጓደኛ እንኳ የለኝም። ሰው ጋር አልቀላቀልም። ኑሮዬ ሁሉ ሩጫ ነው። ለልጄ መድኃኒት ስለ ልጄ ሕክምና በቃ ሙና ጓደኛ መኖርና ፖሊስ አይገናኝም። እኔ የጠየቅሽ ጥያቄ ባልሽ ልጅ ሲመታ ታማሚ ልጅ ባልሽ ሲመታ የማይሰራ የማይጠቅም ባል ቤት ውስጥ ተቀምጦ እየቀለብሽው ፖሊስ ጠርተሽ ልጁን ለምንድን ነው ማታድኙ? እኔ ጥያቄን የመለሹ በሌላ ነው ያልሽኝ። ማንጋጠጋሉ እዚህ ጋር ቢያስገድሉኝ እነሱ ብዙ ቤተሰብ አላቸው። ማንም የለኝም። ባልሽ ነው የሚያስገድልሽ? ቤተሰቦች እሱን የሚያውቁት ቤተሰቦቹ የሚሆኑ ማንም ይሆን። እሺ ደጋግመሽ በሽተኛ ትበይ፣ ታማሚ በይ። እሺ ቃሉ ደስ አይልም። በሽተኛ ስድብ ነው፣ በሽታ አይባልም፣ ህመም ነው የሚባለው። ታማሚ በይ። ስለዚህ አሁን አንቺ እያልሽ ያለሽው መፍታትም አልችልም፣ ምንም መፍታትም አልችልም፣ ፖሊስ መጥራትም አልችልም፣ ያስገድሉኛል ብዬ እፈራለሁ። ሶሪ አላመንኩበትም። አሳማኝ አይደለም፣ ይቅርታ አድርጊልኝ። እና የት ልሂድ? ወደ ሀገሬ እንዳለ ደግሞ ሰለምቴ ነኝ። ወደ ማን ልሂድ? ሰለምቴነትሽ ሀገር ኢትዮጵያ ከመግባት ምን ያግድሻል? ቤተሰብ ሰው ይሄን ልጅ ይዞልኝ እንድሰራ ራሴን እንዳስተዳድር ራሴን እንዳሸንፍ ነው የምፈልገው እኮ። ታዲያ ይሄን ልጅ የሚችልልኝ ሰው የለም። ገናኘው አንቺ ሃይማኖትሽን ለባልሽ ስትይ መቀየርሽ አገር እንዳትገቢ ኢትዮጵያ ሰለምቴ እንዳይገባ የሚል ህግ ወጥቷል። አልገባኝም። ቤተሰብ ጋር ነው የምጠጋው። ቤተሰብ ጋር ስጠገም ምን አደርጋለሁ? ቤተሰብ በሃይማኖትሽ ነው የምንቀበልሽ አሉኝ። እኔ እኮ ስንቴ ሞክሬያለሁ፣ አናግሬያቸዋለሁ። ወደ ድሮ ሃይማኖትሽ ተመለሽና እንቀበልሻለን ተባልኩ። ጥሩ። ስለዚህ ለምን ዩኤን አትገቢም? ዩኤን አያኖርም እንዴ ድርጅቱ? ዩኤን ገብቻለሁ። እነሱ የሚሰጡኝ ነገር ምንም አይነት እንትን አይደለም። ስሪ ነው የሚሉኝ። ልጁን ጥዬ የት ልስራ? የልጁን ባህሪ ወርጠል ሐረካ ይባላል። ይሮጣል፣ እንቅስቃሴ መጨመር። ሙና አልተረዳሽኝም። ኔና አንድ ያዳብችኝ ዩኤን አያኖርሽም። ዩኤን ከገባሽ አንቺና ልጆችሽን ብቻ ይሄ ማይሰራውን ባል ቁጭ አድርገሽ የምትቀልቢውን ባል አስወጥቶ አንቺና ልጆችሽን ብቻ ማኖር አይችልም። ዩኤን አይችልም። ቤት ሰጥቶ ወይ እዛው ድርጅት ውስጥ ማኖር አይችልም። ዩኤን ካምፓኒው የለም። እዚህ ሀገር እንደዛ አይደለም። እዚህ ሀገር ቤትሽን ተከራይተሽ እየሄድሽ በቃ እንትን ታደርጊያለሽ፣ ትናገሪያለሽ ችግርሽን። እሺ የሚረድ ነው በሁለት ወር አንዴ ለዩኤን ሄደሽ ለእኛ እንደነገርሽን ባልሽ እንደማይሰራ እንደማትፈልጊው መንገርና እነሱ በህግ ቤቱን ለቆ እንዲወጣ ማድረግ አይችሉም። እንደዛ የሚል ህግ የላቸውም እነሱ። በፖሊስ ራሱ ለማስያዝ አይችሉም። በቃ ወረቀት ይጽፉልሻል ለኬዝሽ እንዲጠቅም ብቻ። ኦኬ ሶ እኔ አሁን አንቺ እሱን በፖሊስ ከቤት ለምን አታስወጩም? ወይም ልጁን ሲመታ ለምን ፖሊስ አጠሪበትም ስልሽ የእሱ ወዳጆች ወይም ቤተሰቦች እንዳያስገድሉኝ እፈራለሁ ያልሽው ነገር ምንም አላሳመነኝም። ለመሰለሽ ህግ እያለ ግብፅ ሀገር ህግ አለ አይደል? ህግ እያለ አንቺ ለነፍስሽ እንደምትፈሪ እሱን ፖሊሶች ጠርተሽ ልጁን ሲመታ
በሚመታ ሰዓት ቶሎ ብለሽ ደውል። ፖሊስ መጥቶ ቢታሰርና ለነፍስሽ እንደምትፈሪ የእሱ ቤተሰቦች ወይ ዘመዶች አሉት እዚህ ሀገር ላይ ያስገድሉኛል ብዬ እፈራለሁ የሚለውን ነገር ከነገርሻቸው ህጉ ጥበቃ ያደርግልሻል። እኔ እንደሱ አልሞከርኩም። እንግዲህ አስሊን ጥሪውና እሺ፣ ቆይ አንዴ አስሊን እንጥራውና የግብፅ ሀገር ብዙ አመት ስለኖረ የዛን ህግ ይነግረናል፣ ምን ማድረግ እንዳለብሽ፣ ፖሊስ እንዴት መጥራት እንዳለብሽ እና እሱም በፖሊስ እንዴት ማስያዝ እንዳለብሽ። ባሏ ኤርትራዊ ነው፣ ግብፃዊ አይደለም። ኤርትራዊ ከሱዳን ነው ተጋብተው አብረው ወደ ግብፅ ሄዱት። ቆይ እሺ፣ ሼር አድርግለት ለአስሊ፣ እናንተም ሼር አድርጉለት እና ምን ማድረግ እንዳለባት። ግብፅ የት ነሽ? የት ሰፈር ነሽ? ዳይሪ የሚባል አካባቢ። ዳይሪ የሚባል ሰፈር። ኦኬ፣ ሼር አድርጉለት ውዶች። ሀቡ ኡስታዝ ዋሂድ መጠለያ የሌላቸው ሰለምቴዎች ማቆያ ህንፃ አስመርቋል። እሱ ጋር ትሄድ። በጣም ጥሩ፣ አገናኛት። ላስገባች፣ ስልኩን ትሰጫታለሽ። ሰማሽ ሙና? ኡስታዝ ዋሂድ የሚባል ሰው ኡስታዝ መጠለያ የሌላቸው ሰለምቴዎችን ማቆያ ህንፃ አስመርቋል። እሱ ጋር ትሄድ እያለች ነው። ትሄጃለሽ? የት ነው? ኢትዮጵያ ውስጥ ነው። ጥሩ። ስለዚህ የሚረዷት ከሆነ ኢትዮጵያ ውስጥ ሰለምቴዎችን የሚረዳ የሚያኖር አለ እያሉ ነው። ኢትዮጵያ የማልገባበት ምክንያት ቤተሰቦቼ ሰለምቴ ስለሆንኩ ስለማይቀበሉኝ ነው ብለሻል አይደል? አንደኛ እሱ፣ ሁለተኛ ደግሞ የልጅ መድኃኒት ይገኛል ወይ የልጅ ሕክምና ይገኛል ወይ? እዛ ጋር ኤፒሊፕሲ የሚጥል በሽታ ማለት የሚወስደው መድኃኒት ራሱ ኢትዮጵያ ውስጥ የአንቺ ልጅ የታመሙን ህመም የታመሙ ህጻናት የሉም እንዴ? የሉም ማለት አይደለም፣ ግን መድኃኒቱን አያገኙም። እኔ ብዙ ሰው እያወራኝ ነው በውስጥ እባክሽን መድኃኒቱ የምታውቂ ከሆነ መፍትሄ ካለው እዛ ሀገር እያሉ ይጠይቁኛል። ቪዲዮዎችን ሰሞኑን ለቅቄያለሁ። እነሱ ስለማያውቁ ነው አማሪ። እነሱ ጠየቁሽ ማለት ያውቃሉ ማለት አይደለም። እነሱ ስለማያውቁ ነው። ዶክተሮችን ማማከር ትችያለሽ። ገባሽ? ዶክተሮችን ማናገር ትችያለሽ። እነሱ ምናልባት ስለማያውቁ ይሆናል። ቪዲዮ ሰርተሽ ኢትዮጵያ ውስጥ በዚህ ህመም የታመሙ ልጆች መድኃኒቱን የት እንደሚያገኙ ቪዲዮ ሰርተሽ መጠየቅ ትችያለሽ። እንደገና ኢትዮጵያ እሱን በፖሊስ ካስያዝኩት ደግሞ ኢትዮጵያ ከገባሁኝ ቤተሰቦች አይቀበሉኝም ለሚለው ደግሞ ያው ሰለምቴዎችን የሚያስጠልል ህንፃ ያስመረቀ ኡስታዝ አለ እያለች ነው። አስገብቻት ስልኩን ትስጥሽ እና ኡስታዙን ደውለሽ አናግሪው። እሺ ነይ ግቢ እናቱ ስልኩን ስጫት። እንደውም ኢትዮ በደንብ አለ የህክምና መድኃኒት ይሻላታል። ባል ቁጭ አርጋ ከዩኤን የምትረዳውን ባል ከምትቀልብበት ልጆቿን ይዛ ሀገር ቤት ገብታ ሰለምቴዎችን ያስጠጋለ የተባለው ድርጅትም ሆነ ምን አስጠግቷት እዛ እየኖረች ልጇን እያስታመመች ብትሰራ ብትኖር ይሻላታል። በምን እተዳደራለሁ? እዛ ጋር ስራ አገኛለሁ ልጄ ጋራ። እንደዚህ አይነት በሽታ እንግዲህ ልጁም በሽታውን መቀበል ያኔ ምን ላይ እንደሚጥለው አያውቅም። አደጋ ላይ ሊወድቅብኝ ይችላል። እንግዲህ ስንቴ ወድቋል፣ ሰዓት ላይ ገባል፣ ተሰብሮ ኦፕሬሽን አድርጓል። እሱን ስትሰጥሽ ደውለሽ ጠይቂያቸው ምን ያህል